ገበታችንን የተባረከ የተቀደሰ ያርገው። አሜን። አትጡ አግኙ። አሜን። ጸጋ ልበሱ፣ ጸጋ ብሉ። አሜን። ልጆቻችሁ በሰላም ይደጉ። አሜን። እንግዲህ ቡታጀራ መተሽ ክትፎ ሳትበይ አይቤ ሳት ቆጮ ሳትበይ አትሄጂም በላይ ልጄ ይኸው ክትፎዬን እየለጠጥኩ እየበላሁ ኑ እንብላ። ድምፅ ይቀረጻል። በብዛት ይበል። መብራት የለማ መጣ። አይ በጀሪካን ስላለ ትግል አይፈልግም እኮ ሳሳ ሰው ማቀሰር የለም ያስታውቃል። የሆነች ነገር ስታገኝ የሆነች ነገር ሲያገኘው ኮርምት ይላል። ቅዝቃዜ ምናምን አሁን ቆንጆ ነው። በሻምፖ እንዲሁም ዘዘፈ ማለት እኮ ጥሩ ነው። ምን ያለው ሁለት ጅማት ብቻ ሆኖ ጅማት ነው። አታይ እሱማ ለሰሞኑ አሁን እዚህ የመጣው ሰሞኑ እኮ ይላላጥ ነበር። አየሩ ነው አየሩ ሲቀየር አይደለም። ከዛ ነው የጀመረው። ምንድን ነው ምክንያቱ? ይሄ መድኃኒት መውሰድ ከጀመርኩ ጀምሮ ይላላጥ ነበር። አሁን ደህና ነው። ቅድሴ ቆይ በቃ ስቶፕ እዛው
ይረቃ እርጥበት ሲኖረው ጥሩ ሲደርቅ ጥሩ በዛ ሰው ይሄ ራሱ እኮ ወይ ባጢስ በትክክል ትንሽ ሙቀት ምናምን ከተሰጠው አሳምረው እነሱ እንደሚያሳምሩ ካልገባ ምን ያደርጋል? እንትን ብሏል። ቀዝቀዝ አላለ? ቀዝቀዝ ነው እንጂ ትልቅ እና ደግሞ ቀንድ ላይ እዚህ ቀንድ ታዲያ ቡታጀራ ተመቶ ቅቤ ካልተቀባ ምኑን መምጣቱ ነው? ምኑን ረስቶ ነው ያለ ቅቤ ጸጉሩ አነሰ እንጂ ጸጉሩ ትንሽ ጸጉሩ አነሰ። ስንት ልጅ ያሳደገ እርጅና ሲመጣ እንጂ ነው ያልቃል ጸጉር። ታዲያ ስንት ውጣ ውረድ ያሳለፈ የእልም ነው የሚለው ንቅል። በስመ አብ። እኔ ደግሞ አልሰራውም አይደለ? ንቅል ይላል። ቆንጆ ነው ሳበጥረው ንቅል አልሰራው ምን አልለው ሰበበር ይላል። ቀዝቀዝ በይ እንደዚህ ልጄ። ልጆችሽ ደርሰው ተምረው ተመርቀው እናቴ አንቺም እንደዚህ ቀዝቀዝ በይ ብሎ ያቀዝቅዙሽ። አሜን። ለቁም ነገር ያብቃልሽ። አሜን። ልጆችሽ ተምረው ጨርሰው ለቁም ነገር ያብቃልሽ። ልፋትሽ ድካምሽ እግዚአብሔር መንገዳቸው የተስተካከለ ይሁን። ከአንጀቴ ነው መመርቅሽ። እዚህ ጋር ያለው ሙቀት ሲያገኝ እየቀለጠ በስመ አብ ጋር ይደርሳል። ያሰባችሁ ላይ ድረሱ።
አሜን። ያሰባችሁ መንገዳችሁ የምትሄዱበት የምትቆሙበት ሁሉ የተሳካ ይሁን። ሁሉ የተሳካ የተረፈ እሱ እግዚአብሔር ይሙላበት። ገበታችንን የተባረከ የተቀደሰ ያርገው። አሜን። አትጡ፣ አግኙ። አሜን። ጸጋ ልበሱ፣ ጸጋ ብሉ። አሜን። ልጆቻችሁ በሰላም ይደጉ። አሜን። እንግዲህ ቡታጀራ መተሽ ክትፎ ሳትበይ አይቤ ሳት ቆጮ ሳትበይ አትሄጂም በላይ ልጄ ይኸው ክትፎዬን እየለጠጥኩ እየበላሁ ኑ እንብላ። ሰራሽ በጣም የሚጣፍጠው በጣም አይ ሙቀኛቱ ናት። ደግሞ እንብላበት። አቤት 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 የሚጠጣ ክትፎ ነው። በጣም እንደ ውሃ ነው የሚገባው። በእውነት ወርቅ ሚስት ነው። እናትም እህትም የምታስረሳ ሚስት ወርቅ ፍቅር። አቤት 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 አይወት ነው። አልደረሰም። መጣ በቀደሙ ህዝቦ ይሄ በብዙ ፍቅር የተሰራ ነው። በብዙ ፍቅር የተሰራ ጠፍጥ በይ እንደዚህ። አሜን። ጠፍጥ ያለውን እንጀራ ወደፊት እንግዲህ የባለቤቴ እናት በየዓመቱ ትምህርት ሲዘጋ ወደ ቡታጀራ ይመጣሉና ልጆቹ ትምህርት ላይ የነበሩት ልጆች ለእረፍት ወደ ናዝሬት ይዘው ይሄዳሉና የሽኝት ፕሮግራም ነው ያደረግነው። እንግዲህ በጣም ግሩም ቡታጀራ ተመቶ ደግሞ እንዴት አይደረግም? አዎ ግድ ሳይበላ ሳይጠጣ ክትፎ ሳይጠጣ አይገኝም። አቤት አቤት በስመ አብ በእውነት ይጣፍጣል። ከሱ ወዲያ ምን አለ? እግዚአብሔር ውጭ በቃ ደውሉ፣ አትጥፉ። ስልክ የሚያጨናብር ባስኬት ነው መትረየስ የሚባለው። እርግፎን ቆጮ ቆሎ ማለት ነው። ቆሎ እርግፎን። ይሄ ቡላ ነው። የቡላ እርግፎን በጣም የሚጣፍጥ በጣም ሲጀመር ይሄ ለሚወደድና ለሚከበር ሰው ነው የሚሰራው። ዝም ብሎ አይሰራም። በጣም ይጣፍጣል። አመሰግናለሁ።
በጉራጌ ለሚወደድ ሰው ነው የሚሰራው አይደል? ለሚወደድ ለእንግዳ ስትገቡ ወደ ቤት በሳሙና እጅሽ ምን ይታጠባል? ወደ ላይ ብድግ አድርጊያ ከቀጫፉን ነዋል ቻው አንቺ የምታጠኚው የለም ይሄን ነው ቤትሽ እንዳታረጊ አባይ አበላማ ቡና እንጠጣ። ቁርስም አለ የቡና ቁርስ የሚጣፍጥ በሚጣፍጥ ሁኔታ የተሰራ አቤት 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 ማን እንደኔ ታደላለ? ቀይርና በራ ታጣላ ባታ እኔ በእጄ መብላት የሚቀር እኔ ደግሞ ጨበጥ አድርጌ ያለበለዚያ በማንኪያ መፈርፈር በማንኪያ ተጠንቀቀሽ አይወድቅም። ቃና በእጅ ሰው ሰላም ያለሽ እና መጥቶ ይጠጣል። እንግዲህ እኛን መምሰል የፈለገ እኛን መምሰል ያውቃሉ። ይታወቃል። የት እንደተመጣ ይታወቃል።